ማጥፊያ፣ የብጉር ጥቋቁሩ ማጥፊያ በቃ እነሱን የማታ የቀን ብላ ነው የሰጠችኝ። እነሱ እኔ ብዙ ፕሮዳክት አልገዛም። አጠቃላይ ስትቆጥሩ ስንት ፍሬ ነው የደረሰሽ? ገባ 6 ፍሬ። 6 ፍሬ። ኦኬ። እነዚህ 6 ፍሬዎች አጠቃቀምሽ ልትነግሪኝ ትችያለሽ? እያሳየው ልናገር ታሳይ ሀቡዬ። እኔ ስራዬ ድብቅ ስለሆነ ገብቶሻል። ድብቅ ስልሽ እቃው ከየት እንደሚመጣ ይሄ ኮድ በቃ እኔ ነኝ ያመጣሁት ሲጀመር እዚህ ላይ ማለት ነው። ገብቶሻል። እኔ ሲጀመር አንቺ ስለሆንሽብኝ እንጂ ይፋ ማድረግም አልፈልግም ነበረ። ማለት ስክሪንሾት አድርገው ሄደው ከቦታው እንዳያመጡ ነው ማሳየት ለምን ማሳየት አልፈለኩም እዚህ ላይ ገብቶሻል። በቃ ቢዝነስሽ ነው፣ አዲስ ነው። እኔ ክሬት አድርጌ ያመጣሁት ከየት እንደሚገዛ ምናምን ስንት ጉድ ተጠቅመው ያኔ ላኪልን ብለውኝ ሳይፈልጉ የተለያየ ኮስሞቲክሶች አተውት ነው ያንን እቃ ገብቶሻል። አሁንም አያገኙትማ። ስክሪንሾት ቢያደርጉ ሴት ያገኙታል። አሁንስ አያገኙትማ። ከአንቺ ጋር ከሆነ ድርጅቱ ከአንቺ ጋር ከሆነ የተፈራረመው ውል ለአንቺ ብቻ ነው የሚያስረክበው። አይምሰልሽ፣ እጥፍ ከፍለው እንትንሽን ይጥሉታል። እጥፍ ከፍለው አይምሰልሽ። እኔ ስለገጠመኝ ነው። ለዛ ነው ሳሙና፣ መታጠቢያ፣ ሞይስቸራይዘር፣ ሰንስክሪን የምቀይረው የነበረው። በቃ ፍዳይን ያበል የምንቀሳቀስበት ቦታ ስንት ሰው እንደሚከታተል እኔ እንጃ። ሪሃቡ ይሄዎች ኮስሞቲክስ ያልሻት አግኝታታለች። አሁን የኔን የምታሰለጥነኝን ጥሪያት እንደውም ደስ ይለኛል። እንዲሆን በኢንቦክስ የላከችልኝ አንድ ልጅ አለች። እሷ ከሆነች ሜሮን ነገር አንድ ሼር ብታደርግልኝ ማን እንደሆነች እኔ ልክልሻለሁ። ኧረ እነሱን አዳምጫቸው፣ ስራ አለብን ልንሄድ ነው እያሉ ተጎጂዎቹንም ድርስባቸው ፕሊዝ። እናንተና ተጎጂ ብቻ ነበር ስናዳምጥ የነበረው። አንዴ እሷን እንስማትና ከዛ ወደ ቀድሞ በገባ ስለሆነ ነው። ቀድሞ በገባ እሺ። እናት አምጪና ይሄንን የምታጠምበት መቼ እንዴት? ምክንያቱም እውነተኛ ተጠቃሚ መሆንሽን የእውነት ፊትሽ በእሷ ፕሮዳክት መጥራቱን የምናውቀው ፕሮዳክቱን አጠቃቀሙ ስትናገሪ ነው ምናምነው። በዋትሳፕ በቪዲዮ መሰረት አትነግርሽም። የተላከላት አለ የተጻጻፍ ነው እንደዛ ቢሆን ሳታሳይ ግን ፕሮዳክቱን መኖሩን በምንድን ነው የምናውቀው? እንዴ ተጠቃሚ ሆኗል። ቢፎር አፍተር ፒክቸር ምናምን ተልኮ ምናምን እኮ ነው አይደለም። ፕሮዳክቶቿ ላይ እንዳላት መሲ ብርስቶንን ትናንትና ሳትገባ ቢሆንስ ተመክራ ቢሆንስ በውስጥ ተደውሎ ተመክራ ቢሆንስ የመጣችው ግዴታ እኔ ማጣራት አለብን። ለዛ ሆነ ዋትሳፕን ተቀብለሽ ያወራ ነው ሁሉ ከመቼ እንደገዛች ምናምን በፉል ማስረጃ ገብቶሻል እኮ። እዚህ ጋር ነው እንጂ የምታሳየው ያወራችሁትንም እዚህ ጋር ነው የምታሳየው እኮ አልኩሽ እኮ። በውስጥም መላክ ትችላለች ለአንቺ ቪዲዮ። እሺ ተናገሪ። ኦኬ አቡ ይኸው 1 2 ኦኬ ይኸው 3 እንደሱ አይደለም ማሪ። እቃውን ስሙን ባታሳይንም ይህንን የምጠቀመው ለዚህ ጉዳይ ነው፣ በዚህ ሰዓት ነው። የቱ ይቀድማል የቱ ያንን ማወቅሽን ነው የምትፈልገው። ያንን ካላወቅሽ ተጠቃሚ አይደለሽም ማለት ነው። ኧረ አውቃለሁ በጣም ነው ማወቅሽ አስረጅ የቱ እንደምትጠቀሚና እንዴት እንደምትጠቀሚ። ኦኬ አቡ እኔ መጀመሪያ ከሶሊና ኮላጅን ነው የገዛሁት። አቡ ከመጀመሪያ ስነግርሽ ኮላጅን ነው የገዛሁት እኔ መጀመሪያ እኔ ከፋርማሲ ኮላጅን ታብሌቱን ነበር ገዝቼ የምጠቀመው። ከዛ ላይክ እሱ ላይ ምንም ለውጥ ስላላየው በራሴ ላይ ሰሊና ስታስተዋውቅ አየሁኝና ኮላጅን ይበጣበጠው ማለት ነው ጁሱ ፓውደሩ ለማቅላት ነው ስንጠቀም እሱ ለበጣም ለብዙ ነገር ይጠቅማል። አቡ በነገራችን ላይ ለምሳሌ ለመቅፊት ለመቅላትና ምን ለማቅላት እኔ አቡ ከኮላጅኑ አንደኛ እንቅልፍ የለኝም ነበረ። እንቅልፍ እሱን ጠጥቼ በጣም ነው የምተኛው አቡ። ሁለተኛ ለአጥንትሽ በቃ እኔ ለራሴ ለውጥ አይቻለሁ። የሆነ ነገር ስትጠቀሚ ራስሽ ላይ ለውጥ የምታየው አለ አይደለ? እኔ ለውጥ አይቻለሁ በእኔ ማለት ነው። ከዛ ልክ ኮላጅኑ በጣም ሲስማማኝ ገባሁኝ ቤቷ ላይቭ ላይ ገባሁኝና ኧረ ሰሊና እንደውም ላይቭ ላይ አይደለም የገባሁት በውስጥ ነው። ሶሊና ኧረ በማርያም በቅርብ ወደ ኢትዮጵያ መሄድ ስለምፈልግ ፊቴ በጣም ተበላሽቷል። ኢቨን ፋሚሊን በቪዲዮ አላወራ እባክሽን አልኳት። ከዛ ማርያምን ላኪልኝ እንኳን ሳትለኝ ነው እኔ ከዚህ ከአንገቴ መልስ እንደዚህ ቪዲዮ ሰርቼ ላኩላት ማለት ነው። ከዛ ኦኬ ችግር የለውም ምናምን አለችኝ። እንደውም መከረችኝ፣ መብራን ትረዳሻለች ምናምን አለችኝ። ኦኬ አልኳት። ከዛም ላከችልኝ። በሁለተኛው ቀን 380 ብር ከፈልኩኝና 380 ብር ቀድም 6 ፍሬን ያልኩት 5 ፍሬን የተላከልኝ 380 ብር ነው የከፈልኩት። ከዛ
ሳሙና ነው የምታጠበው። ምክንያቱም እኔ ማንኛውንም ሳሙና አልፈልግም። የራሴ ሳሙና በእርድ ሳሙና ነው የምታጠበው። ያንን ነው የምጠቀመው። ሌላ መጠቀም አልፈልግም። ሳሙና አላከችልኝም። ከዛ ያንን ተላከልኝ። ጠዋት በሳሙና ታጠብና በራሴ ይሄንን እቀባለሁ። አልተከፈተም። ከፍታ ታሳየን መጠቀሟን ፕሊዝ። ሌላውንም ኦኬ ኦኬ ኦኬ። እሺ ይኸው ይሄንን ጠዋት ጠዋት እጠቀማለሁ። ከዛ ጠዋት ጠዋት እጠቀምና የቡጉሩ አለ የቡጉሩ አሁን 6 ነው። ይኸው ከዛ ከሰዓት አካባቢ አረፋድ ሲል ይሄንን የቡጉሩን እቀባለሁ። ታጥቤ ማለት ነው። እጥብ ብዬ የቡጉሩን እቀባለሁ። ቪዲዮ ላይ ባለችኝ መሰረት እኔ በነገራችን ላይ እሷ ቪዲዮ ላይም ብላኝ ጉግል አርጌ አይቻለሁ። ጉግል አይቼ አርጌ በቃ ለፊት ምንም ሳይድ ኢፌክት እንደሌለው ሳቅ ነው መጠቀም የጀመርኩት። ከዛ ይሄንን ለቡጉር እጠቀማለሁ። ከዛ ደግሞ አሁንም በቃ ቀኑ ሙሉ በእርግጥ እየተጠቀምሽ ነው የምትይው። ደስ የሚለው ነገር በቃ ራስሽ ላይ እየሰራሽ ነው፣ ራስሽን ትሪት እያደረግሽ ነው የምትይው ማለት ትችያለሽ። ከዛ ይሄንን የቡጉሩን ደግሞ እታጠብና ትንሽ ቆይቼ ጥቁቁር ማጥፊያው ተብሎ ይሄኛው አለ። ጥቃቁር ማጥፊያ ተብሎ እንደዚህ መተሹ ነው ትመችዋለሽ። ከዛ ይሄንን እቀባለሁ። ጥቃቁር ማጥፊያ ተብሎ ማለት ነው። ከዛ እሱን እቀባና መቼ ነው የምትጠቀሚ? እሱ መቼ ቀን፣ ማታ፣ ጠዋት እና ምን ያህል ሰዓት ይቆያል? ኦልሬዲ አሁ ከጠዋት ጀምሮ ትጠቀሚያለሽ እኮ ሰዓት እየወሰድሽ ትጠቀሚያለሽ። ይመሻል። ያው ሲመሽ የምትጠቀሚው ላይ ትደርሻለሽ። እስኪ በቀን ለምሳሌ ስንት ፕሮግራም ትጠቀሚያለሽ? ጠዋት ተነሳሽ፣ በፊት መታጠብ ፊትሽን ታጠብሽ፣ ከዛ መጀመሪያ የምትጠቀሚው ምንድን ነው? ይሄኛውን እቀባለሁ። መጀመሪያ እሱን ትቀበሽ፣ ይሄኛውን እቀባለሁ። ከዛ ጠዋት ላይ ያው ጠዋት ነው መዳም ቤት ጠዋት ነው የምንነሳው ኦልሬዲ። ከዛ ይሄንን እቀባለሁኝ። ከዛ ይሄንን ተቀብቼ ላይክ ወደ በኢትዮጵያ 6 ሰዓት ምናምን 12 ሰዓት አካባቢ ደግሞ ተመልሼ ታጠብና የቡጉሩን እቀባለሁ። ለምን የሰዓት ክፍተት እንዲኖር። ለእኔ በዚህ ስትሰጠኝ ሰዓት ገደብ አልሰጠችኝም። ግን ራሴ ማለት እሷ እንደዚህ እያደረግሽ ተጠቀሚ፣ በዚህ በተራ ተጠቀሚ ነው ያለችኝ። ኦኬ እኔ በሚመቸኝ ሰዓት ነው ለፊቴና ከስራዬ ጋር በሚመቸኝ ሰዓት ነው እኔ ያስተካከልኩት ሰዓቴን ራሴ ማለት ነው። እሷ ግን ይሄንን ከዛ ይሄንን ብላለች። እውነት ለመናገር ቪዲዮዋም አለ። ከዛ ይሄንን እቀባለሁ የቡጉሩን ማለት ነው። ከዛ የቡጉሩን ተቀብቼ ልክ 5 ሰዓት አካባቢ ማለት 11 ሰዓት አካባቢ እትጥብልና ይሄንን እቀባለሁ። ይሄንን ስቀባ ከቤት አልወጣም ሀቡ። ለምን መሰለሽ? አንደኛ በጣም ነው የሚነጣው። የኛውን ስትቀቢ በጣም ነው የሚነጣው። በጣም ስለሚነጣ ላይክ አልወጣም ከቤት። ቤት ውስጥ ቁጭ ብዬ ነው ወደ ማታ ፀሐይዋ በረድ ስትል ነው ይሄንን የምቀባው። ገባሽ? እሷም ያለችኝ እንደዛ ነው። ማታ ጊዜ ይህን ተቀቢ ነው ያለችኝ። ኦኬ ይሄንን እቀባለሁ። ከዛ